ሰላም ጤና ይስጥልን ተመልካቾቼ እንዴት ናችሁ? ይህ የዘላለም ሙላቱ የዩቲዩብ ቻናል ነው። ቻናሉን ያልተቀላቀላችሁ ወይም አዲስ የሆናችሁ አሁኑ ሰብስክራይብ ያደረጋችሁ እንድትቀላቀሉ በአክብሮት ጋብዛለሁ። ሰብስክራይብ ስለምታደርጉ እጅግ በጣም ከልብ አመሰግናለሁ። የዲያጎ አርማንዶና ህልፈትን በማስመልከት የሜዳ ላይ ጀብደኝነቱ የስብና ቀውሱን በተመለከተ እንግሊዞች እስካሁን ድረስ ያበገነ እንደነበረ አርጀንቲናን ያኮራ ምታተኛ ኳስ ተጫዋች እንደሆነ በክፍላን ፕሮግራማችን በስፋት ተመልክተናል። በናፖሊ በአርጀንቲና የሰራቸው አስገራሚ ክስተቶችን እንዲሁ አንስተናል። በእጁ ያስቆጠረው ጎል አንድ ብቻ አይደለም፣ ዓለም የሚያውቀው ብዙዎች የተገረሙበት ግን አንድ ብቻ ነው። ሌላው የሲሆን እሱንም እናነሳለን። በቅድሚያ ግን በ1986 የነበረውን የዓለም ዋንጫን በማንሳት እንጀምር። በዛ በሜክሲኮ በተዘጋጀው የዓለም የሀገሮች ዋንጫ ላይ የዲየጎ ማራዶና ታሪክ ከእንግሊዝ ብሔራዊ ቡድን ጋር ያደረገው ጨዋታ ላይ ብቻ የተገደበ አይደለም። እንግሊዞቹ ናቸው እየደጋገሙ እሱን ነገሩንና አሁን የሜክሲኮ የዓለም ዋንጫ ማራዶና ሲባል ሃንድ ኦፍ ጎድ ወደ አይናችን ይመጣል። ለዓለም ሁሉ ይሄን እየነገሩ በጣም ተጽዕኖ በሚፈጥረው ቋንቋቸው ግን ዲየጎ የዓለም ሻምፒዮን መሆኑን አንርሳ። አርጀንቲናን ለዓለም ዋንጫ ክብር አብቅቷል። 1978 የዓለም ዋንጫ በሀገሩ አዘጋጅታ አሸንፋለች። 82 ዓለም ዋንጫ ላይ ብዙም አልተጓዘችም፣ ከምድብ ወጣች። 1986 ሜክሲኮ ላይ ደግሞ ዓለም ዋንጫ ሲዘጋጅ በዲየጎ ማራዶና ብቸኛ ጀግንነት ሊባል በሚችል አንድ ሰው ለብቻው አይጫወትም። እግር ኳስ የ11 ተጫዋቾች ስፖርት ነው። ማራዶና ግን ከአንድ ሰው በላይ ሆኖ ለሀገሩ ታላቅ ክብርን ያመጣበት ዘመን ነበር። ያ የዓለም ዋንጫ አርጀንቲናውያን በፎክላንድ ጦርነት ምክንያት በየቤታቸው መርዶ በመጣበትና እንደዛ አዝነው በነበረበት ወቅት ላይ መጽናኛ ሆኖላቸው መጥቷል። እግር ኳስን እጅግ በጣም የሚወድ ህዝብ ስለሆነ ከማህበረሰቡ ባህል ጋር ፉትቦል የተቆራኘ ሊለያይ የማይችል በመሆኑ ምክንያት በፉትቦል የተገኘ ስኬት ለአርጀንቲናውያን ትልቅ መጽናኛ ይሆናል፣ ሐዘን ማስረሻ። ማራዶና እስከ ዛሬም ድረስ የአርጀንቲና ጀግና ተብሎ ምንም ጥፋት ቢሰራ እንኳን ይኸውልህ የአርጀንቲና ህዝብ ቂም የማይዝበት ይቅር የሚለው ሰው ቢኖር እሱ። የመጀመሪያውን ጨዋታ ያደረገው ከደቡብ ኮሪያ ጋር ነበር አርጀንቲና ብሔራዊ ቡድን። ዲየጎ ማራዶና በዚህ ጨዋታ ላይ 3 አሲስት አደረገ። 3 ነገር ግን ጨዋታው ከተፈጸመ በኋላ በሰጠው አስተያየት ላይ ብዙ ወቀሳዎችን ነው የሰነዘረው። 11 ጊዜ ፋውል ተሰርቶበታል በዛ ጨዋታ 11 ጊዜ። ኮሪያዎቹ ትንሽ ነው አይታያቸው ይሆናል። 1982 የዓለም ዋንጫ ላይ ብራዚል ከጣሊያን ጋር ስትጫወት ክላውዲዮ ጄንቲሌ ለብቻው 18 ፋውል ሰርቶበታል። እሱን ማርክ አድርጎት እዩት በዩቲዩብ ላይ። የጣሊያን ተከላካይ ክላውዲዮ ጄንቲሌ ነገር ዓለሙን ትቶ ሜዳ ላይ የሚደረገውን ጨዋታ ሁሉ ትቶ ማራዶናን ብቻ ማርክ በማድረግ እና ኮሪያዎቹ 11 ነው የሰሩት። ስለዚህ ነው አነስ ያለ ነው ከታሪክ አንፃር። በዚህ ወቀሳ አሰማ። እንዴት ነው አርቢትሩ ማይጠብቀኝ? ይሄ ሁሉ ጥፋት እየተሰራብኝ 11 ጥፋት ተሰርቶበት 3 አሲስት ያደረገ ምንም ጥፋት ባይሰራበት ለቀውት ቢሆን ኖሮ ስንት ያደርግ ነበር። ይሄ ብቻ አይደለም፣ ፊፋን ወቀሰ። ዓለም አቀፉ የእግር ኳስ ማህበር የዓለም ዋንጫን በሜክሲኮ ሲያዘጋጅ ጨዋታዎቹን እንዲደረጉ ያደረገው በቀትር ሰዓት ላይ ነበር። በሜክሲኮ የቀትር ፀሐይ የሜክሲኮ የዓለም ዋንጫ ጨዋታን በተለይ አሁን ምላችሁ የማራዶናን የአርጀንቲናን ጨዋታዎች ካያችሁ ጥላ እግር ስር ነበር። ፀሐይ በአናት ላይ ስለነበረች ወደ ጎን እንኳን አይደለም የፀሐዩ ጥላ። ምክንያቱም ይሄ ደግሞ ለዓለም አቀፍ ገበያ ተብሎ ነውና ዲየጎ ማራዶና ይኸውልህ በደልን ይሄ ጥፋትን የሚያልፍ አይደለም፣ ይናገራል። በሆዱ የሚያስቀረው ነገር የለም። እና ጆዋው ሃቬላንጅን የወቅቱን የፊፋን ፕሬዝዳንት ወቀሰ። ለአውሮፓ ገበያ ብለህኛን እዚህ ተቀቅለናል ወይ ደግሞ ሲናገር አያውቅበትም። ወደ ኋላ አይልም እና የሚናገርበት ቃል ነው ብልግናም ይጨምራል።
ትንሽ እዚህ ጋር ችግር አለበት። አይተህ ነው ይለን በቅርብ ጊዜ የሆነ ሜዳ ላይ እጁን ጣት አውጥቶ የትም ቦታ ይሄ ብቻ ገና ብዙ ነገር አለ። እንዲያውም ቶኑን ቀነስ እያረኩ ነው በአንዳንዱ ላይ። እኔ ማራዶና ደካማ ጎን ከሚባሉት አንዱ ይሄ ዲፕሎማሲ የንግግር አያውቅም፣ የዲፕሎማሲ አያውቅም። ያ እንግዲህ ሀያዎቹ እድሜ ውስጥ ያለ ሀያዎቹ አጋማሽ ላይ ያለ በጥሩ የተጫዋችነት ብቃት ላይ የነበረው ዲዬጎ 1986 ላይ ፈጽሞ ማንም ሊያቆመው የሚችል አልነበረም። ድንቅ ዲያጎ ግን ደግሞ የዛን ያህል አጨርባሪ ዲያጎም ታይቷል። ራሱ ብሏል ብያችኋለሁ። ለምን እንዳልኳችሁ በኋላ ይገባችኋል። እየሰደብኩት አይደለም፣ ስለሚያጨበረብር ነው። ሆን ብሎም ስለሚያጨበረብር እንግሊዛውያንን መቼም በፎክላንድ ምክንያት በእጁ አይደለም በምኑም ቢያገባ በምንም አግብቶ የነሱ መበሳጨትና መሸነፍ ነው የሚፈልገው። ግን የመጀመሪያው አልነበረም። የአስቴካ ስቴዲየም ላይ የተደረገው ያ ሃንድ ኦፍ ጎድ የተባለው አጋጣሚ ለማራዶና የደጋገመው ነው። እንዲያውም እንደ ልምምድ ሆኖታል። ልንገር ለስ ቼቦሊታስ የተባለው ገና የታዳጊዎች ቡድን የወጣቶች ቡድን በሚጫወትበት ጊዜ ጀምሮ ይሄን ነገር አድርጓል። ከቬሌስ ሰርስፊልድ ጋር አንድ ገን ጨዋታ ነበር። በእጁ አገባ አጨርብሮ። ገና ልጅ ነው ያኔ፣ ልብ በሉ ገና ትልቅ ፕሮፌሽናል አልሆነም። ከዛ አርቢትሩ ጠሩትና አንተ እንዳትደግመው አሉት። ይሄን ነገር ልታታልለኝ ነው ልትሸውደኝ ነውና እንዳትደግመው አሉት። ከጊዜያት በኋላ ይሄንን ጉዳይ ራሱ አስተያየት በአንድ ቃለ ምልልስ ላይ በአስተያየት መልክ ተናግሮት ነበር። አርቢትሩ ጠራኝና ይሄን እንዳትደግመው አለኝ። አይ ይሄን እንኳን ቃል አልገባልህም አልኩት። ደግሜ ላረግ እችላለሁ። ወደ ናፖሊ ከመጣ በኋላ በጣሊያን ሴሪያ ጋር ናፖሊ ከዩዲኔዜ ጋር አንድ ቀን ጨዋታ ነበራቸው። ዩዲኔዜም ሌላውን ላቲን አሜሪካዊ ኮከብ አሰልፏል፣ ብራዚላዊን ዚኮ። ዲዬጎ ማራዶና በእጁ አገባ። አርቢትሩ አላዩትም፣ ጎል አሉት። ዚኮ ሄደ ወደ ማራዶና ሄደና ነገረው። ራሱ ማራዶና ከጊዜያት በኋላ ሄዳለ። ስሙኝ ዚኮ ወደኔ እየሮጠ መጥቶ ዲዬጎ በእጅህ እኮ ነው ያገባኸው፣ በእጄ ነው ያገባሁት ብለህ ንገረው ለአርቢትሩ፣ ሐቀኛ ግን አይደለህም አለኝ። የማራዶና መልስ ነው እዚህ ጋር የሚገርመው። ምን አልኩት አለ። ኦ ዚኮ እንዴት ነህ? ስላገኘው ደስ ብሎኛል። ስሜ ዲዬጎ አጭበርባሪው ማራዶና ይባላል። ዲዬጎ አርማንዶ ማራዶና ሳይሆን ዲዬጎ አጭበርባሪው ማራዶና ይባላል። እሺ አልኩትና ሄድኳል። ጎሉ ተቆጠረ፣ ጸደቀ። እንቅጩ ነው። ለዚህ ነው እንግዲህ ራሱንም አጭበርባሪው ይሄ ዲስሆነስት የሆነ ሐቀኝነት የጎደለው ነገር የሱም አንድ ባህሪ እንደሆነ ለዚኮ በቀልድ መልክ ነግሮታል። እዚህ ጋር በዚኮ ቦታ ብትሆን ምን ትላለህ? ሚስቂ ይመስለኛል። አብሮ በጥፊ አጭሎ ያስተኛል እንጂ የሚሸን ጎል የተቆጠረበት ቡድን እኮ ተጫዋች አንተ ግን አነጋገሩ እኮ ያው እንዴት ነው ስላገኘው ደስ ብሎኛል አይነት ስላቅ ያለው ነገር ስላቅ ደግሞ እኮ እንዲህ ያልኩት ብሎ ነው አሁን የሚናገረው። ትልቅ ከሆነ በኋላ ኳስ ካቆመ ብዙ ታሪክ ነው ይሄ ሰው ያለው። ውድ አድማጮች ግን ደግሞ የእግር ኳስ ሊቅ ነው። ይሄንን ተውት። መቼም ሳይገለጽ ማንም ሰው ደካማ ጎን አለው። የዓለም እይታን ያፈዘዘ የፉትቦል ባለቅኔ ነው ዲዬጎ ማራዶና። ተሰጥኦን ከሰማይ ታደለ። ተጫዋቾች ሁሉ የሚያስቆጥሩት አይነት ጎል ሳይሆን ተራ ያልሆኑ ጎሎችን የሚያገባ በጣም አስደናቂ ተጫዋች ነበር። እኔ መቼም ብዙ ቪዲዮዎችን እያየሁ ነው ያደግኩት እንደናንተ ሁሉ። አሁንም በዩቲዩብ ማግኘት ይቻላል እርግጥ እና አንዳንድ ጊዜ የሚሰራቸው ነገሮችን ለማመን በጣም ይከብዳል። የሆነ በቃ ፊልም ላይ የተሰራ ኤዲቲንግ ነው የሚመስል። ግን ሰሞኑን
ጋሪ ሊኒከር የተናገረውን ይሄንን ሳላቀርብ ማለፍ የለብኝም። ራሱ ጋሪ ሊኒከር የባርሴሎና ተጫዋች ነበር። አሁን ህልፈቱ ከተሰማ በኋላ ምሽቱን የቻምፒየንስ ሊግ ጨዋታ ስለነበረ ከሪዮ ፈርዲናንድ እና ከማይክል ኦዌን ጋር እሱ የፕሮግራሙ መሪ ሆኖ ግን ስለ ማራዶና ስለነበረ ጉዳዩ እነርሱ ጠያቂ እሱ መላሽ ሆነና ይሄን ምስክርነት ሰጣ። እኔ አለ ሊኒከር ሲናገር በህይወቴ ኳስን እንደዚህ የሚያዝሰው አይቼ አላውቅም። ሰዎች ሜሲን ይላሉ፣ ከሜሲ ጋር ያመሳስሉታል። ሜሲ አጭር ስለሆነ፣ ሜሲ አርጀንቲናዊ ስለሆነ፣ ሁለቱም ደግሞ ግራ እግር ተጫዋቾች ስለሆኑ ዓለም ያመሳስላቸዋል። ኳስን በማዘዝ ግን አለ ቀጥታ ትርጉም ባይሆን ምነግራችሁ ኳስን በማዘዝ በኩል እንደርሱ አላየው። ምን ያረጋል መሰል ሃለው ለሪዮ ፈርዲናንድ ሲነግረው ወንበሩን ወደ ኋላ ገፋ አረገና ቆይ ላሳይሃለሁ የተቀመጠበት ጠረጴዛ ፊቱ ስላለ መልበሻ ቤት ውስጥ ይሄ ገንባሌ ካልሲ የምታረግበት አቀማመጥ አለ አይደል? እንደዛ ተቀምጦ በግራ እግሩ መሬቱን ሳይነካ 5 ደቂቃ ኳሷን ያንጠባጥባታል ቁጭ እንዳለ። ይሄ ብቻ አይደለም። በልምምድ ሜዳ ላይ መሃል ሜዳው ክበብ ላይ ሆኖ 1 2 3 4 ኳሷን ያንቀረቅባትና ከዛ ወደ ላይ ፐርፐንዲኩላር ይመቷላል። ወደ ላይ በጭንቅላቱ ትይዩ ነው ኳሷ የምትሄድ ወደ ላይ በቻለው ፍጥነት ይመቷላል። ይሄድና ሊጠብቃታል። ኳሷ ትመጣለች። እሱ ያለበት ቦታ ነው የምትመጣው። እንደገና ይመታትና መልሶ ለመምታት ምናልባት በመታው እግሩ ላይ መታ ላትወር ስለምትችል መንቀሳቀስ አለበት አይደል? እኔና አንተ ብንመታው እዛ ይሄዳል። የትኛው ፕሮፌሽናል ተጫዋች እንደው ቢመታው እንኳን አቅጣጫ ላይ ደርሶ እንዴት ነው ቀጥ ብሎ የሚመጣ ነገር አይደለም። እሱ ግን ቀጥ ብሎ ነው የሚመታው። ይመታና ቢንቀሳቀስ እንኳን 2 ወይ 3 እርምጃ ነው የሚንቀሳቀሰው። ይሄንን 13 ጊዜ አድርጎታል። መሬት ሳይነካ ኳሱ፣ ልብ በሉ አድማጮች፣ ኳሱ መሬት ሳይነካ ከዛው ከቆመበት የመሃል ሜዳው ክበብ ከቆመበት ብዙም ሳይርቅ ቢንቀሳቀስ እንኳን 2 ወይ 3 እርምጃ ነው አለ። ይሄን ወደ ላይ ይመጣል ኳሱ ይመጣል 13 ጊዜ። ይሄንን እናድርግ ብለን ሞከርናል። ጥሩ አደረገ የተባለው ተጫዋች ከመሐከላችን 3 ነው ያደርገዋል። እሱም ቢሆን 3ኛው ኳስ ላይ ሮጦ ነው እዛ ጋር ሄዷል። ኳሷ ወደ ተመታችበት ቦታ ተመልሳ አትወርድም። ለማራዶና ግን እንደዚህ ትታዘዛለች። ዋው! አስገራሚ ነው፣ በጣም አስገራሚ ነው። ምንም የተጋነነ ታሪክ አይደለም የምነግራችሁ፣ ማየት ትችላላችሁ። እኔ ማራዶና ጨዋታ ላይ ከሚያሳየው ብቃትም ባልተናነሰ ልምምድ ሜዳ ላይ የሚያሳየው ትርኢት ያዝናናኛል። እስቲ ዩቲዩብ ላይ ፈልጉና እንደ ልብ ታገኛላችሁ። እንኳን አሁን አልፎ ብዙ ታሪኩ እየተወራለት ባለበት ሰዓት ይቀርና በፊትም ይገኛል። የቡድን ጓደኞቹ እኮ ዘላለም ልምምዱን ተተው እሱ ነው ያለው ከኳስ ጋር የሚሰራው ነገር እንዴት እንደሚያሽሞነሙናት። ለዚህ ነው ጋሪ ሊኒከር ከኳስ ጋር እንዲህ በፍቅር የተጣመረ ሰው አይቻላቅም። ኳስ ትወዷለች፣ እሱ ይወዳታል። እና ትላንትና እንዳሰማኋችሁ የአርጀንቲና ብሔራዊ ቡድን ከእንግሊዝ ብሔራዊ ቡድን ጋር በሩብ ፍጻሜ ተገናኝተው ያ ታሪክ ተጻፈ። 7 እንግሊዛውያን ተጫዋቾች እስከ ዛሬም ድረስ የሚቆጩበት ያ ጎል ተቆጠረና ተሸንፈው ከዓለም ዋንጫው ተባረሩ። ዲዬጎ አጭበረበረ ቢሉ እንኳን አፍ ሞልቶ አጭበርባሪ ነው ለማለት በማይመች መልኩ ችሎታውን ማንም ሊክድ በማይችል መልኩ ነው ሁለተኛው ጎል የተቆጠረው። ዓለም ሁሉ ከወንበሩ ቆሞ ያጨበጨበለት ይሄ ጎል ተቆጠረ። አንድ ቀን ፒተር ሪድ የሚባለው የወቅቱ የእንግሊዝ ተጫዋች እዛ ከታለፉት አንዱ ማለት ምን ሲል ሰማሁት መሰላችሁ? እስካሁን ድረስ ባንናለሁ። አሁን 60 ምናምን አመቱ ነው ሰውዬው። አንዳንዴ ለሊት ይመጣብኛል ባንናለሁ። እንዴት አላቆም ነው ማራዶና እድሜ ልክን ሁሉ የሚያቃዥህ እንደዚህ አይነት ብቃት ከቶ የት ታይቶ ያውቃል? እስቲ ንገረኝ።
ተጋጣሚ እድሜ ልኩ ነው ሲቃዥ ቆየው እስካሁን ሰውየው ራሱ ፒተር ሪድ የተናገረው ነው ምነግራችሁ የቀድሞ ሰንደርላንድ አሰልጣኝ እንደውም አልፎ በቢን ስፖርት ትንተና ሲያቀርብ ታዩታላችሁ ጭፍግግ ያለ ፊት ያለው ያኔ እንግሊዝ ብሔራዊ ቡድን ተሰላፊ ነበር አዝቴካ ስቴዲየም ላይ ያ ታሪክ ሲጻፍ እሱ በተመልካችነት ሳይሆን በትዕይንቱ ተሳታፊነት ከተሸነፈ እንግሊዝ ብሔራዊ ቡድን ተጫዋቾች አንዱ ሆኖ እስካሁን እባንናለሁ የሚለው አንዳንዴ ይመጣበታል እስካሁን እድሜው 60 አልፎ እንኳን ለዚህ እኮ ነው ትላንት ያሰማችሁ ያ ሂጎ ሞራሌስ የተባለው ኮሜንታተር አንተ የጠፈር ፍጡር ሆይ ከየትኛው ዓለም ነው የመጣኸው መላው ህዝብ እጁን ወደ ላይ ዘርግቶ ለአርጀንቲና ዘመረ ጮኸ አዘመርከው አስጮኸው ፈጣሪ ሆይ ተመስገን እግር ኳስን ስለፈጠርክልን ተመስገን ስለ ማራዶና ተመስገን ስለዚህ የደስታ እንባ እያለ በሲቃ ያንን ጎል ሲያደናንቅ ነበር ዲዬጎ 7 ተጫዋቾችን የማለፍ ታሪኩም የመጀመሪያ አይደለም ይሄንንም ልንገራችሁ ማጭበርበሩ የመጀመሪያ አይደለም አልኳችሁ 7 ተጫዋች የማለፉን ታሪክ የመጀመሪያው አይደለም 1986 ላይ በአዝቴካ ያ ታሪክ ከመሆኑ ከ6 ዓመታት በፊት ወደ ኋላ ልውሰዳችሁ 1980 የአርጀንቲና ብሔራዊ ቡድን ለወዳጅነት ጨዋታ የት መጣ እንግሊዝ ዌምብሊ እንግሊዞች ላይ ነው ደግሞ ይባላል እሱ ማያለቱን የሚያሳዩ እነሱ ላይ ገና የማልቪኒያስ ያ የደም እንባ ገና አርጀንቲናውያን አላነቡም 1982 ላይ ነው ፎክላንድ ጦርነት የነበር 1980 ነው ሮጦ ያልጠገበው ያ ጎሮምሳ ገና እንዴት ነው ታስሮ እንደተለቀቀ እንቦሳ ከኳስ ጋር ወዲያ ወዲህ የሚለው ዲዬጎ በወዳጅነት ጨዋታ ዌምብሊ ላይ አገኛቸው እንግሊዞችን ዘላለም 7 ተጫዋች አልፏል እዛ ላይ ልዩነቱ የዌምብሊው የወዳጅነት ጨዋታ አጋጣሚ ሳተው መጨረሻ ኳስና መረብን አላገናኝ ታዲያ የ11 ዓመት ታናሽ ወንድም ነበረው ሂጎ ማራዶና የተባለ እሱ እንዲያውም ኳስ ሁሉ ጀምሮ ወደ ጃፓን ሄዶ ለመጫወት ሞክሮ ነበር ግን አልቀን ነው በቤተሰብ ውስጥ ማራዶና አለ ማለት ሁሉም ይሳካለታል ማለት አይደለም እግር ኳስ ተጫዋች ሂጎ ታናሹ ነውና ያኔ 11 ዓመት ልጅ ነበር ጨዋታው ከተጠናቀቀ በኋላ በስልክ ከእንግሊዝ ሲያወሩ እንዲህ አለው ሂጎ አንተ ወዳቂ አለው የወንድም ስድብ ምን መሆንህ ነው ደደብነሽ በረኛውን ማለፍ አቅቶ ውስጥ ይሄን ሁሉ ሰርተህ ስትዋለህ እንዴ አለው የማራዶና መልስ ነው ለወንድሙም አልተመለሰም እሱ ከሰጠው ቃለ መልስ የተወሰደ ዝም በል አለው እሱ ደግሞ ለተቀማጭ ሰማይ ቅርቡ ነው ይባላል አይደል አንተ እዛ ቁጭ ብለህ በቴሌቪዥን እያየህ እዚህ መጥተህ በተጫወትክና ባየኸው አፍን ዝጋ ብሎ ተቆጣው ያኛውም ይላክ አትረባም ይሄን ሁሉ ሰርተህ ማግባት ያቅታል ያ የወንድማማቾቹ የስልክ ምልልስ ምንም አልተጋነነም ምነግራችሁ ነገር እውነት ነው የስልኩ ምልልስ ዘላለም አንዳንዶች ምን ብለው ጻፉ መሰለህ በኋላ 1980 ከ6 ዓመታት በኋላ የታናሽ ወንድሙን ምክር ሰማ ማራዶና ተባለ ያንን ጎል ታዲያ 7ቱን አልፎ እንግሊዞች አላስቀሩትም ኳስና መረብን አገናኝቶ አርጀንቲናውያንን በደስታ ሲቃ ውስጥ እንዲጮሁ አደረጋቸው እንደ ሂጎ ሞራሌስ ቤልጅየም ላይ 2 ጎሎችን አስቆጥሯል በዛው ዓለም ዋንጫ አንድ ፓስኩሊ የተባለ የአርጀንቲና ብሔራዊ ቡድን ተጫዋች ነበር በዛ ስብስብ ውስጥ ፓስኩሊ የማራዶና የመኝታ ቤት ተጋሪ ነው አብሮት ነው መኝታ ቤት 2 አልጋ ስላለ 2 ተጫዋች በየመኝታ ቤት ውስጥ ለሚገባ አንድ መኝታ ቤት ይጋራሉ ለፍጻሜ ከጀርመን ጋር በደረሱበት ጊዜ ያጋጠመውን ፓስኩሊ ይናገራል እንደነገ የፍጻሜው ጨዋታ ሊደረግ በዋዜማው ማለት ነው ዛሬ ምሽት ከዲዬጎ ጋር ማታ ብዙ አወራን አለ እኔ በጣም ተጨንቄ ነበር ነገ የዓለም ዋንጫ ፍጻሜ ነው አርጀንቲና ህዝብ ሁሉ ሰፍ ብሎ ነው የሚጠብቀው ኃላፊነቱ ከባድ እና ፓስኩሊ ምን አለ እኔ ተጨንቄ ነበር ምሽቱን ብዙ አወራን ስለ ትዝታዎቻችን እግር ኳስን ስለጀመርንበት ስለ ታዳጊና ወጣት ዘመናችን ሁሉ
ተወያየን አጫወተኝ አወራኝ እና እኔ ተጨንቄ ነበር አለ እያወራኝ እሱ እንደ ቀልድ እንቅልፍ ጣለው ድብን ያለ እንቅልፍ ወሰደ እኔ ግን እንቅልፍ ባይኔ ሳያልፍ ለሊቱ ረዘመብኝ ይላል ማራዶና ምንም ጭንቀት አያውቅም በንጋታው ያለ ዋንጫ ፍጻሜ ነው የምን ፍጻሜ ነው ደንታው አይደለም በፍጻሜው ጨዋታ ላይ የማሸነፊያውን ጎል ለሆርጌ ቡርቻጋ የሰጠው ዲዬጎ ማራዶና በዛ ዕለት በአምበልነቱ የዓለም ዋንጫን አነሳ እና ፓስኩሊ ምን ይላል በዚህ ዓለም ዋንጫ ላይ የመኝታ ቤቱ አጋር መሆን ትልቅ እድል ነበር ከዲዬጎ ጋር መዋል ደስ ይላል ቀለል ያለ ሰው ነው እርሱ የዓለም ምርጡ ተጫዋች ሆኖ ለኛ ነገሮችን ሁሉ ያቀልልን ነበር ቀላል ያደርግልን ነበር ከኛ እንደ አንዱ ቢሆንም ድንቅ ስብዕናም ነበረው የአምበልነት ስብዕና ማለት ነው መሪ ለመሆን ጠንካራ ባህሪ ሊኖር ይገባል በዓለም ዋንጫ ላይ ከማራዶና የተሻለ ምክር ሊለግስ የሚችል ተጫዋች ከቶ የት ይገኛል ምርጡ መሪያችን ነበር ብሏል እንዴ የምንለው ሰው ነው ዛሬ ላይ መለስ ሄዶ አድማጮች ይሄን ሁሉ ስላችሁ በህይወት እንዳለ እንዳትቆጡ ሞቷል the king is dead long live the king ይባላል እነዚህ ተጫዋቾች በምን አይነት ሐዘን እንደተለዩ ታስቡ ፔሌ እንኳን 80 ዓመት ሞልቶት ውድ ጓደኛዬን አጣሁ አይደል ሰሞኑን ትልልቅ ሚዲያዎች ሁሉ ሳይቀር ያስተጋቡት የትዊተር አስተያየቱ ውድ ጓደኛዬን አጣሁ ዓለም ታሪካዊውን ሰው አጣ ተስፋ አደርጋለሁ አንድ ቀን በሰማይ ቤት አብረን እግር ኳስ እንጫወት ፔሌም እንግዲህ ወደዛ መሄጃው ጊዜ ቀርቧል ብሎ ያሰበ ነው የሚመስለው እስቲ መለስ ስላርጋችሁ 1980 ብያለሁ አይደል ይሄ ኖቬምበር ወር በዲዬጎ ማራዶና ህይወት ውስጥ ብዙ ታሪክ አለ ትላንትና ኖቬምበር 1982 ላይ በባርሴሎና መኖሪያ ቤቱ መጸዳጃ ቤት ውስጥ ዲዬጎ ከኮኬን ጋር የፈጠረውን ግብግብ ነግራችሁ ነው ይሄን ፕሮግራም የጀመርኩት በኖቬምበር 2020 ደግሞ ከዚህ ዓለም በሞት ተለየ በኖቬምበር 9 1980 የተፈጠረውን ደግሞ አስገራሚ ነገር ልንገራችሁ ያኔ ማራዶና ለአርጀንቲኖስ ጁኒዮርስ ይጫወት ነበር ከዚህ ዓለም በሞት ሊለይ እንግዲህ 39 ዓመት ከ326 ቀናት ገደማ ቀርቶት በቀረው ሰዓት ሂጎ ጋቲ ይባላል የቦካ ጁኒየርስ ግብ ጠባቂ እቺ ቀን አይረሳትም ኖቬምበር 9 1980 ከ1976 ጀምሮ ትንሹ ልጅ አርጀንቲናን እያስገረመ ብዙ ርዕሰ ዜናዎችን እየፈጠረ 4 ያድናቆት ዓመታትን አሳልፏል ስለ ማራዶና ነው ወሬው ሁሉ በ1979 የዓለም ከ20 ዓመት በታች ዋንጫን በጃፓን በመውሰዱ እዛ ውድድር ላይ ባሳየው ድንቅ ብቃትም አርጀንቲናውያን እጃቸውን አፋቸው ላይ ጭነው የሚናገሩትን ቃላት አሳጥቷቸዋል በግርምት ቢሆንም ኖቬምበር 1980 ላይ አሁንም ከአርጀንቲኖስ ጁኒየርስ ክለብ ገና አልወጣም 20 ዓመት ሞልቶታል በዛ ሰዓት ከቦካ ጁኒየርስ ጋር ቀጣይ ጨዋታ ነበራቸው በአርጀንቲና ሊግ ላይ ገና ቦካ አልገባም ልብ በል እሱ አርጀንቲኖስ ጁኒየርስ ተጫዋች የቦካ ጁኒየርስ የተጋጣሚው ግብ ጠባቂ አንድ ቃለ ምልልስ ይሰጣል ለአንድ ጋዜጣ እንደሚወራው እኮ አይደለም አለ ይሄ በረኛ እንደሚወራው አይደለም ማራዶና ደሞ ወፍራም ነው ራሱን አይጠብቅም ሰዎች እንደሚሉት አይደለም ምንድነው በልጅነታችን ዶጮ ነው ሳንቾ ነው ምንላቸው ጓደኞች ነበሩና አይደል እኔ እንኳን ቀጫጫ ነበርኩ በልጅነት አንተ እንዴት እንደሆን ካለ አዶጆ ነኝ እንደዛ ነው ብሎ ነው ቃለ ምልሱን የሰጠው ዲዬጎን አልሰማም ነገር ግን የአርጀንቲኖስ ጁኒየርስ አሰልጣኝ ጋዜጣውን አገኘው ተናደደ ከዛ ማራዶና ይሄን ጊዜ ያስታውሳል በአንድ ቃለ መጠይቅ ላይ አሰልጣኛችን ሚጌል አንሄል ሎፔዝ ነበር ወሬውን የነገረኝ ራት ሰዓት ላይ ጋቲ
ቃለ ምልልሱን የሰጠበትን ጋዜጣ አምጥቶ ጠረጴዛ ላይ ያስቀምጠው አሰልጣኙ አንብበው ብሎኝ ሄዳለ። ገለጥኩኝና ይሄን አስተያየት ሳነብ የአንገቴ ደም ስሮች ሲነፋፉ ታወቀኝ በንዴት። ምን ይላል ቃለ ምልልሱ ላይ? አረ እንዲያውም እዩት እስቲ መቀመጫውን የማራዶና ማለት ነው። እዩት እንደው እኮ የባልቴት ይመስላል። ገና ካሁኑ ልጁ በዚህ እድሜው የሰውነቱ እየወፈረ ነው። ማራዶና ተንጨረጨረ በዚህ አስቡ። እስካሁን እንግዲህ ማራዶና ባህሪ እየነገርኩ ነው። ምንም ችሎም ያልፈው ነገር ይሉንታ የሚባል ነገር አያውቅም። ገና ያኔም ልጅ ነው። እቺ ነችና ዲዬጎ ማራዶና እንዲህ ነችና በጨዋታው ዕለት ደረሰ። የጨዋታው ዕለት ደረሰና ማራዶና ምን አለ? በጨዋታው ዕለት ጠዋት የቀሰቀሰኝ አሰልጣኝ ነበር። በራን ኳክቶ ቀስቅሶኝ መኝታ ቤት የገባ እና ነገረኝ። አሁንም ያወራልኝ ስለዛ ቃለ ምልልስ ነው። አየኸው ጋቲ የሰራውን ስራ አየኸው ስላንተም ያወራውን ይሄ ክብረነክ የሆነ ንግግር ተገቢ ነው። አሰልጣኙ ነው ጎበዝ አሰልጣኝ ነው። ግን ይገርማል ጎበዝ ከዚህ ተጫዋች ይወል በእልህ ብቃቱን ለማውጣት የተጠቀመበት መንገድ ዲዬጎ ማንነትን ዛሬ ማሳየት አለበት። በዚህ በረኛ ላይ አትርሳ። ወደ ሜዳ ስትገባ ይሄን እንደተናገረ አትርሳ። እንዲህ አለኝ አለ ማራዶና። ወደ ሜዳ ስገባ ታዲያ አለ ዲዬጎ በንዴት ጦፌ ነበር። ይባስ ብሎ ደግሞ የቦካ ጁኒየርስ አምበል እኮ ይሄ በረኛ ዲዬጎ ማራዶና ደግሞ የአርጀንቲኖስ ጁኒየርስ አምበል ሆኖ በዛ ጨዋታ ላይ ዳኛው ሳንቲም ሲወረውር ተገናኙ። ጋቲ እጁን ዘረጋለት ሊጨብጠው። የወጋ ቢረሳ የተወጋ ይረሳል። ማራዶና ቸላለው አልጨበጠውም። ቆይ በዚህ አይደለም ምን እንነጋገረው በኋላ ነው ጨብጠ በኋላ ነው በሌላ መልኩ መጨብጥ ያለ ነው የሚመስለው። ዲዬጎ ያስታውሳል ያን ቀን ጎል አስቆጥሬ ኳሷን በማሊያ ውስጥ አስገብቼ ወፍራም ለመምሰል በመሞከር በመጽት ደስታዬን እገልጻለሁ። ጎል አግብቶ እዚህ ማሊያ ሆድ ውስጥ ከቶ እኔ ወፍራም ነኝ ብሎ መልስ ለመስጠት ለማናደድ ይሄንን ነው ማስበው አለ። በቃ ጨዋታው ተጀምሮልኝ ብቻ አግብቼ ይሄን ነገር ባደረኩ እንደ ነበልባል ነው የተንቀለቀለው ስሜቱ። ጨዋታው ተጀመረ። አንድ አገባ ማራዶና። ይሄን ያድርግ መረጃ አላገኙም አድማጮች። ኳሱን ሆድ ውስጥ ከቶ ያርግ ግን እሱ ከተናገረው ይሄን ነበር ማስበው የነበረው አለ። የመጀመሪያውን ሳስቆጥር ግን አንድ ነገር አልኩት በረኛው አፍህን ዝጋሽ አልኩት አለ። ያው ብልግናማ ሎቃው እንደዛ ብሎ ሰደበ። ሁለተኛ ደገመ፣ ሶስተኛ ደገመ። ተረት አይደለም እኮ መነገራቸው አድማጮች፣ ሁለተኛ ታሪክ። 3 ጎል አገባበት። ይሄ ሁሉ ሲሆን እረፍት አልወጡም። ገና እረፍት አልሆነም ጨዋታው እና ጨዋታ ዲዬጎ በድምሩ በዛ ጨዋታ 4 ጎል ነው ያገባው። ከአራቱ 2ቱ በቅጣት ምት ነው የተገኙት። ቅጣት ምቱን ልመታ ስለ አንድ አጋጣሚ ላይ በረኛው መጣ አለ ጋቲ መጣና አንተ ጋዜጣው እኮ ያወጣው እኔ ያላልኩትን ነው ያላልኩትን እኮ ነው ያወጣው ያተመው እኔ ያላልኩም እንደዚህ እንዲህ ያላልኩም አለኝ አለ። አታግባብኝ ነው ጓደኛዬ ዘግይተሃል አልኩት አለ። ዘግይተሃል አታግባብኝ ይመስላል። 5-1 አርጀንቲኖስ ጁኒየርስ ቦካ ጁኒየርስን 5-1 አሸነፈ። የቦካ ደጋፊዎች ውድ አድማጮች ለዲዬጎ ማራዶና ቆመው አጨበጨቡ። ያኔ ተጀመረ ይኸውልህ በቦካ ጁኒየርስና በማራዶና መካከል ያለው የፍቅር ግንኙነት የመጀመሪያው አጋጣሚ ያን ቀን ነበር። አትርሱ ዲዬጎ ማራዶና የአርጀንቲና ደሃው ማህበረሰብ አባል ነው። ቦካ ጁኒየርስ የአርጀንቲና የቡዌኖስ አይረስ የደሃው ማህበረሰብ ክለብ ነው ይባላል። ሪቨር ፕሌት ደግሞ እዛ ሀብታሞቹ ሰፈር የተቋቋመ ብዙ ሀብታሞች የሚደግፉት የባለጸጋዎች ክለብ ነው በሚለው ይጠቀሳል። ይሄ ቡዌኖስ አይረስ ደርቢ። ዲዬጎ ይሄ ማህበረሰባዊ መሰረቱን መቼም ረስቶ አያውቅም። እስከለተሞቱ ባገኘው አጋጣሚ ሁሉ እንደተናገረ ነው ህይወቱ ያበቃው።
እና ያኔ ቦካ ዲዬጎ ማራዶና ሊያስፈርመው አልመጣም። ያንን ታሪክ ግን ያውቃል። አርጀንቲኖስ ጁኒየርስ ላይ ሰሩ። ሪቨር ፕሌቶች ልቅስ ይሄን ልጅ ማስፈረም አለብን ብለው መጡ። ድርድር ተጀመረ። ማራዶና በአንድ ቃል ነው የነገራቸው፣ ለእናንተ ልጫወት አልፈልግም። ቦካዎች ይሄን ሰሙ። አንድ ዘገባ ላይ ስመለከት እንዲያው በይሆናል ነው የመጡት። ሪቨርን አልፈልግም አለ ማራዶና ሲባል እንዴ ለምንኛ አንሞክርም? ሪቨርን እምቢ ካለማ ከኛ ጋር ጥሩ ግንኙነት ስላለ ለኛ ይላል። ማራዶና ይኸውልህ ቦካ ሳይጠይቀው ነው ለቦካ ለመጫወት ይወሰነ። ያውም ሪቨር ፕሌት ያቀረበው ጥቅም ከፍ ያለ ጠቀም ያለ ነበር። አልፈልጋችሁ ማላችሁ። ይሄ ወሬ ታዲያ ምን ላይ ለሚዲያው ሊክ ተደረገ፣ ወጣ፣ ተዘገበ። አንድ ቀን ታዲያ በኤስታዲዮ ሞኑሜንታል በሪቨር ፕሌት ስቴዲየም አንድ ከ13 ዓመት በታች ዓለም አቀፍ ውድድር ይደረግ ነበር። ዲዬጎ ማራዶና ከጮኛው ክላውዲያ ቪላፌን ጋር በሪቨር ፕሌት ስቴዲየም ቪአይፒ ትሪቡን ቁጭ ብሎ ጨዋታውን ሲመለከት አገኙት። የሪቨር ባለስልጣናት ሁለት ናቸው ዳይሬክተሮቹ። ቀጥታ መጥተው ምን አባክ ትሰራለህ እዚህ ነው ያሉት። የቦካ ደጋፊ እዚህ ቦታ ይሄ ቦታው አይደለም፣ ቦካ የቦካ ደጋፊ ነኝ ብለህ ነው አይደል? ለቦካ ነው የምጫወተው ብለህ ነው አይደል? ምን ትሰራለህ እዚህ? ስድብ የተቀላቀለበት ጩኸት ነበር ያንባረቁበት። ማራዶና ደግሞ ግልፍተኛ ነው። ተነሳ፣ መጮህ ጀመረ። ጭራሽ ቡጢ ሰነዘረ ዘላለም። ጠባቂዎች አንቀብቅበው አስወጡት። ሲወጣ ታዲያ ተይዞ ሲወጣ ለዚህ ክለብ መቼም ቢሆን አልጫወትም፣ እሺ መቼም ቢሆን አልጫወትም እያላቸው ነበር ይወጣ። ይህ በሆነ ከሁለት ሳምንት በኋላ ዲዬጎ ማራዶና ለቦካ ጁኒየርስ የኮንትራት ፊርማውን አኖረ። መቼም ሰሞኑን ታሞ በነበረበት ሰዓት ሄማቶማ ነው የሚሉት የሕክምና ባለሙያዎች በጭንቅላቱ አጥንት ይሄ ራስ ቅሉ ስር የረጋ ደም ስለነበር ለሱ ቀዶ ሕክምና ተደርጎለት ነበር። የሞተው በልብ እክል ነው። ልቡ ምክንያቱም ጫና በስቶበታል። የረጅም ጊዜ የኮኬን ሱሰኛ ነው፣ የአልኮል ሱሰኛ ነው። ራሱን አልጠበቀም። ሰውነቱ ከልክ በላይ እየወፈረ አንዴ በኦፕሬሽን ፋቱን ሲያወጣ ቆይቷል። አንዴ ፈጽሞ በቃ ሰውነቱ መቆጣጠር አልቻለም እና በጣም ሰውነቱን አቢዩዝ አድርጎታል። ዘላለም በልቡ ላይ ያመጣው ጫና ነው ለህልፈት ያበቃው ነው የሕክምና ባለሙያዎች የሚሉት። ለዚህ እኮ ነው ዲዬጎ ማራዶና የሞተው ኖቬምበር 25 2020 ይሁን እንጂ መሞት የጀመረው ግን ኖቬምበር 1982 ነው ያልኳችሁ ትናንት። በዛን ወቅት ላይ የጀመረው ሱስ ነው ይኸው ለዚህ ሄዳል እና ከዛ ከተኛበት ከማደንዘጃው ሲነቃ በቦታው ሆነን የማን ደጋፊ ነህ ብላችሁ ብትጠይቁት ምንም አትጠራጠሩ የቦካ ጁኒየርስ ይላችኋል። ምንም አልጠራጠርም። ሄጄኔ አላየሁትም፣ አልጠየቅኩትም። በማራዶና ህይወት ላይ ግን የተጻፉ መረጃዎችን ሁሉ ተሰበስብ ኖሬያለሁ። ከቦካ ጁኒየርስ በመንፈስ የለየው ሞት ብቻ ነው። ቦካና ዲዬጎ ታዲያ ያኔ ነው የጀመረው ፍቅራቸው። ሪቨር ፕሌትን ዞር በል ከዚህ እንዳለ ድንቅ ተጫዋች ሳይመን ኩፐር የፋይናንሻል ታይምሱ ዘጋቢ በባርሴሎና ላይ አንድ መጽሐፍ እጽፋለሁ በቅርቡ ታትሞ ይወጣል ብሏል። እዛ ላይ ታዲያ የተዘገበውን አንድ ነገር ሰሞኑን የማራዶና ህልፈት ከተሰማ በኋላ ትዊተሩ ላይ ፖስት አድርጎ ነበር። ካፓ የተባለ አንድ የናፖሊ ተጫዋች በናፖሊ በነበረበት ጊዜ ዲዬጎ ማራዶና በአንድ አጋጣሚ የተፈጠረውን ነገር ያስታውሳል። ለሳይመን ኩፐር ይነገር አንድ ቀን ከዲዬጎ ጋር የማይክል ጆርዳንን የቅርጫት ኳስ ጨዋታ አብረን እንመለከት ነበር። ዲዬጎ ጆርዳን ግን ምን አይነት ታላቅ ተጫዋች እንደሆነ አየኸው አልኩት አለ። አዎ አለኝ። ትልቅ ተጫዋች ነው፣ በጣም ትልቅ ተጫዋች ነው፣ አደንቀዋለሁ። ነገር ግን ይህ ሰው የሚጫወተው በእጁ አይደል እንዴ አለኝ። በእጁ መሆኑን አትርሳ። እሱ
በእግሩ የሚሰራውን ስራ ሲያደንቅ ነው። እኔ በእጄ በእግሬ መጫወታለሁ ኖ ቅርጫት ኳስ በእጅ ነው የምትጫወተው። በእጅ ማዘዝ ይቀላል ኳስን በእግር ከማዘዝ ከባዱን ስራ እኔ እሰራዋለሁ። አዎ ማይክል ጆርዳን ትልቅ ሰው ነው፣ ግን ትልቅ ስፖርተኛ ነው፣ ጀግና ነው፣ ግን በእጁ ነው የሚሰራው። ይሄን አትርሳሽ አለው። እኔ በእግሬ ነው የምሰራው። በእርግጥም ያሰኛል። ሰው እንዴት ነው በእግሩ ኳስን እንደጁ የሚያዘው? ይሄ ነው ዲዬጎ አርማንዶ ማራዶና። ኔፕልስ 1987 ወደ ናፖሊ ደግሞ እስቲ እንምጣ። አዱካ የተባለ አድማጫችን እንዲህ አለ፣ ዋው ማራዶና ዘ ፕሪማዶና፣ የኔፕልሱ ንጉስ፣ የክፍለ ዘመኑ ተአምረኛ፣ ያንን ምታት የሚያሳየን ሌላ ተጫዋች ከስንት ክፍለ ዘመን በኋላ እና ይሆን? የማራዶናን ተአምረኛ ችሎታ ለማየት ከፈለጋችሁ ዩቲዩብ ላይ ያለላችሁ 120 ጎሎች በኔፕልስ የሚለውን ቪዲዮ ፈልጉ ይላል አድማጫችን። ባንቺ ያበራ እግር ኳስ የበኩር ልጇን ካጣች ቀናት ተቆጠሩ። በጣም የገረመኝ ከሚያደንቀው በእግሩ ላይ ምስሉን ከተነቀሰው ጸረ ኢምፔሪያሊስቱ ፊደል ካስትሮ ጋር ዜና እረፍታቸው አንድ ቀን መሆኑ ነው። ኖቬምበር 25 እውነተኛ ፍቅር ሬስት ኢን ፒስ አርማንዶ ማራዶና ብላለች። የናፖሊ እና የማራዶና ፍቅር የተለየ ነው። የትኛውም ተጫዋች ከአንድ ክለብ ጋር ይሄን ያህል የፍቅር ትስስር ያለው አይመስለኝም። እስከ ማህበረሰብ ስነ ልቦና ድረስ የዘለቀ ስር የሰደደ መቼም ነቅለህ ልጥለው የማትችል በታማኝነት እና በመከባበር እንዲሁም በፍቅር የተሳሰረ ይሆን የተጋመደ ነገር አለው የናፖሊ እና የዲዬጎ ማራዶና ታሪክ። በኖቬምበር 1987 ናፖሊ የጣሊያን ሻምፒዮን ሆነ። ስኩዴቶን ለመጀመሪያ ጊዜ አነሳ። ይቅርታ አድማጮች፣ በ1987 በኖቬምበር ወር ላይ ታዲያ ሲልቪዮ በርለስኮኒ የሀብታሞቹ የላይኞቹ እንግዲህ በጣሊያን የሰሜንና የደቡብ ክፍፍል ማህበረሰባዊ ፖለቲካዊ ነው። ሰሜነኞቹ ሀብታሞች ናቸው፣ ደቡበኞቹ ደግሞ በገቢ ዝቅ ያሉ ናቸው፣ ብዙም ፕሪቪሌጅድ አይደሉም። ኔፕልስ የምትገኘው ከደቡብ ወገን ነው። በፖለቲካም በኢኮኖሚ አቅምም ሰሜነኞቹ የበላይነት ይዘው ለዘመናት ተንሰራፍተው ቆይተዋል። የተሻለ ኢንዱስትሪ፣ የተሻሉ ንጹህ የሆኑ ከተሞች፣ የተሻለ የኑሮ ደረጃና የነፍስ ወከፍ ገቢ ያለው በሰሜናዊ ጣሊያን ነበር። በድንገት ታዲያ ዲዬጎ ማራዶና የተባለ አንድ የእግር ኳስ ነብይ መጣና ደቡባዊውን የኔፕልስ ነዋሪ ከዚህ ማህበረሰባዊ ስነ ልቦና የበታችነት መንጭቆ አውጥቶት ወደ ድሉ ዘመን አሻገረው። ሚላን በዚህ ሰዓት በፖለቲከኛውና በኢንቨስተሩ ሲልቪዮ በርለስኮኒ ባለቤትነት ገና መያዙ ነው። ትልቅ ቡድን ለመገንባት በጣም በተሟሟቀ ሞራል ላይ ይገኙ ነበር በርለስኮኒ። ወዲያው ታዲያ ማራዶናን ለማስፈረም ጥያቄ አቀረቡ። ማራዶናን በግል አግኝተው አነጋገሩት። የፈለከውን ነገር እንሰጣለን፣ ከፈለክ መኪና፣ ከፈለክ የተንደላቀቀ ቤት በሚላን፣ ከፈለክ ጠቀም ያለ ክፍያ ናፖሊ ከሚሰጥህም በላይ ላምቡርጊኒ፣ ሮልስ ሮይስ፣ ፌራሪ መርጠህ አሉት። የፈለከው ያኔ ተጫዋቾች እንደዛሬው አይከፈላቸውም። ልብ በል ከወቅቱ አንፃር ከፍ ያለ ክፍያ ቢያገኙም ግን እንደዛሬው ደግሞ ይሄ መረን የለቀቀ በጣም የበዛ ክፍያ አልነበረም። ዲዬጎ እምቢ አለ፣ አላረገውም። በናፖሊ አብሮት ታዲያ አንቶኒዮ ካሬካ ይጫወት ነበር። የብራዚል ብሔራዊ ቡድን የወቅቱ አጥቂ፣ በጣም ድንቅ አጥቂ ካሬካ እና ታዲያ ካሬካንም አብሮ ነው የጠየቁት የነበረው ቤርለስኮኒ ወደ ሚላን ለማዘዋወር። ከናፖሊ ከነዛ ደሆች ላይ ካሬካንና ማራዶናን ወሰድክ ማለት አስበው የሰሜነኞቹ የበላይነት ምን ያህል የበለጠ እንደሚገን በእግር ኳሱ። ግን ካሬካ አሁን ሲያስታውስ ምን አለ? ሚላን እኔንም ለማስፈረም ጠይቀው ነበር፣ ነገር ግን ከዲዬጎ ጋር ቃል ተገባብተን ነበር። ለሌላ ክለብ የምንጫወት ከሆነ ከጣሊያን እንወጣለን።
ማራዶናም ከካሬካ ጋር ይሄንን ቃሉን አክብሯል። ለቤርለስኮኒም ነገራቸው ቃል በቃል ከናፖሊ ጋር ካልሆነ ሁለታችንም ከጣሊያን እንወጣለን፣ ናፖሊ አንፈልጋችሁም ቢለን እንኳን እንወጣለን፣ ላንተ አንጫወትም። እኛን ካስፈረምክ ሲኞር ቤርለስኮኒ ስማ፣ እኛን ካስፈረምክ ንግድ ሁሉ አፈር ከድሜ ነው የሚገባብህ። ኒያፖሊታንስ የኔፕልስ ነዋሪዎች የናፖሊ ደጋፊዎች አይለቁህም፣ እኔም በህይወት አልቆይም፣ ያበቃልኛል ብሎ ነው ማራዶና ለቤርለስኮኒ ተናገረ። የቤርለስኮኒ ምኞት መና ሆኖ ቀረ። ለዚህ ነው ዘላለም ይውል ናፖሊያውያን በማራዶና አይን ውስጥ ታማኝነት ነው ያሉ፣ በጥቅም ያለ መደለል፣ ለደሃው ማህበረሰብ የመቆም ነገር። እሱ ይሄ ታሪኩ የጀመረው ያኔ ገና ቦኔስ አይረስ በር በሌለው ቤት ውስጥ ሲወለድ ጀምሮ ነው። መቼም ቢሆን ማህበራዊ መደቡን መቼም ቢሆን ረስቶ ያውቅም። ገንዘብ ካገኘ ሀብታም ከሆነ ምንም እንኳን ገንዘቡን በአግባቡ ባይጠቀም የገንዘብ ችግር በሌለበት ሰዓት ላይ እንኳን ድህነቱን መቼም አረሳ መነሻው። ለዚህ ነው IMG የተባለ አንድ የአሜሪካን ትልቅ ኩባንያ $100 ሚሊዮን የኢሜጅ ራይት ስምምነት አቀረበለት። በምስልህ ማስታወቂያዎችን እንስራ፣ በምስልህ $100 ሚሊዮን የረጅም ጊዜ ኮንትራክት። ነገር ግን አሉ ለማራዶና ማንም ሰው ገንዘብ አይጠላም፣ ፕሮፌሽናል እግር ኳስ ተጫዋች ነው፣ ማስታወቂያ ሰርቶ በዘመናት ይሄን ያህል ቢያገኝ እንደ ፑማ እስከ ለተሞቱ ድረስ ፑማ አብሮት ቆይቷል። አብሮት ቢቆይና $100 ሚሊዮን ቢያገኝ ማን ይጠላል? ደሃ ነበርኩኝ ከድህነት ነው የተነሳሁት ብለህ ገንዘብ ትጠላለህ እንዴ? አይደለም። ድህነትን አትርሳ፣ መሰረትን አትዘንጋ፣ ግን ሰርታ አግኝ። እንደዚህ ሐላል የሆነ ገንዘብ ካገኘህ ማን ይጠላል? አትስረቅ፣ ምን አትበል። IMG $100 ሚሊዮን ለዛ ኮንትራት ያቀረበው ውድ አድማጮች፣ ለማራዶና ግን ሌላ ቅድመ ሁኔታ አቅርቦለት ነው። ይሄን እንድናደርግልህ ግን አርጀንቲናዊ ዜግነትህ ላይ አሜሪካዊ ዜግነትን በጥምር ከተቀበልክ ነው አሉት። አላደርገው ማለት ነው። አላደርገው። ኢምፔሪያሊስቶችን አይወድም አሜሪካንን፣ እሱ ሌላ ጉዳይ ነው። አላደርገው ማለት በአርጀንቲናዊ ዜግነቴ ላይ ምንም አልጨምርም። የክብር ዜግነት ሊሰጠው ይችላል አንድ ሀገር፣ መብቱ ነው። ማራዶና ግን እኔ አርጀንቲናዊ ነኝ፣ ሌላ ነገር አላስገባም። የIMG ኮንትራት ውድ አድማጮች ሄንሪ ኪሲንጀር የተባሉት የቀድሞ የአሜሪካን የውጭ ጉዳይ ሚኒስትር ሳይቀሩ ለማግባባት ጉዳይ ውስጥ እጃቸውን አስገብተዋል። እኛ በሻትል ዲፕሎማሲ የሚታወቁት ኪሲንጀር የእግር ኳስ አፍቃሪ ናቸው። ያኔ እስራኤልና አረቦች 73 ላይ እንደዛ ደም አፋሳሽ ጦርነት ሲያደርጉና ሚድል ኢስት በእሳት ተያይዞ ሲንቀለቀል እሳቸው ናቸው ላይ ታች ብሎ ጦርነቱ እንዲቆም ያደረጉት። ያን ሻትል ዲፕሎማሲ ይሉታል። ስለ ሄንሪ ኪሲንጀር ሲወራ ሻትል ዲፕሎማሲው ላይ አሉ። በህይወት አሁን እድሜያቸው በጣም ገፍቷል። በዱላ የሚሉት በጣም ከአሜሪካን ባለስልጣናት እግር ኳስን ይሄን ፉትቦል እነሱ ፉትቦል የሚሉት ሳይሆን ይሄን ሳከር የሚሉትን እግር ኳስ በጣም የሚወዱ ሰው ናቸው። የጀርመን ባክግራውንድ ስላላቸው ዝርያቸው ጀርመን ስለሆነ እሳቸው እንኳን ገብተው እባካሉት አልቀበልም። ታዲያ ኒያፖሊታንስ ዘላለም ለማራዶና ቢዘምሩ ይገርማል። አይገርም። ጣሊያናዊ አይደለም እንጂ ከነርሱ እንደ አንድ አካል ከነርሱ እንደ አንዱ ሆኖ ማህበራዊ ችግራቸውን ማህበራዊ ስሜታቸውን ሁሉ ተጋርቶ ይሄ ሰማያዊ ባንዲራ የናፖሊ ክለብ ባንዲራ ከፍ ብሎ ከነ ኤሲ ሚላንም በላይ እንዲውለበለብ አድርጓል። ስለዚህ ይውላችሁ ይሄንን ዝማሬ አውጥ እማዬ ሆይ ልቤ ይመታል፣ ልቤ ይደልቃል። ለምን እንደሆነ ግን ታውቂያለሽ? ማራዶናን አየሁት። ቪስቶ ማራዶናን አየሁት። እማዬ ሆይ እናቴ ሆይ ፍቅር ይዞኛል ይላል። በማራዶና ፍቅር ተይዣለሁ። የናፖሊ ህዝብ እንደዚህ ለዚህ ነው ይሄ ታላቅ ተጫዋች ህይወቱ አለፈ ተብሎ ሲዘገብ የሐዘኑ ሸክም ከኔፕልስ ነዋሪዎች አቅም በላይ ነበር። ወጡ ወደ አደባባይ።
እንደው እንደ ሀገራችን ባህል ቢሆን ኖሮ ጣሊያኖቹ እዛ ወጥተው ደረት ይደቁለት ነበር። አይረሱትም። ይኸውልህ ከትውልድ ትውልድ ተሸጋግሯል ይሄ ነገር። አሁንም በኔፕልስ ከተማ በትልቅ ህንጻ ላይ ሙራል አለ። ይሄ እንዲህ ፊሊት በሚመስል ነገር የሚስሉ አርቲስቶች አሉ አይደል? በጣም በትልቁ የማራዶና ምስል እና አይረሱትም መቼም። ካሬካም አይረሳውም ያንን ጊዜ። በናፖሊ ታዲያ ይሄንን ሁሉ ታሪክ አልፎ አጨራረሱ ግን አላማረለት። ካሬካ ጥሩውን ጊዜ ያስታውሳል። ዲዬጎ በእኛ ቡድን ውስጥ መሆኑ ለማሸነፍ ዋስትና ነው። እርሱ ካለ ማሸነፍን ትጀምራለህ። እሱ መኖሩን ገና ስታውቅ በአንድ እግሩ ብቻ የሚሰራው ያስደምመኛል። ቀኝ እግሩንና ቴስታን ሳይጠቀም በግራ እግሩ ብቻ የማይቻሉ ነገሮችን ሁሉ ሲችል ታያለህ። ሰዎች ከእርሱ ጋር መጫወት ቀላል ይመስላቸዋል፣ ግን ይበልጥ ከባድ ነው። የደረጃውን መለኪያ ሚዛኑን በጣም አክብዶብን ነበር፣ አርቆብን ነበር። በእርሱ ደረጃ ላይ ለመድረስ ያለማቋረጥ ራስን መግፋት አለብህ። ለመጀመሪያ ጊዜ ያገኘሁት ከ1986 የዓለም ዋንጫ በኋላ በአንድ የሽልማት ስነ ስርዓት ላይ ነበር። ከእርሱ ጋር የመጫወት ህልም እንዳለኝ ጠየቀኝ። ጥቂት ቆይቶ ናፖሊ አስፈረመኝ። ከሳው ፓውሎ እንደመጣው በሬን አንኳኩቶ መከረኝ። ይህም ቢሆን ሀገርህ ነው አንቶኒዮ አለኛል። ልክ እንደ ብራዚል ቁጠረው። ያንን ምክር እስካሁንም ድረስ ሳስበው በሰውነቴ ላይ ያለው ጸጉር ይነሳል። አንዳንድ ጊዜ ሌሊት 8 ሰዓት ላይ ለራት ወደ ከተማ እንወጣ ነበር። ሬስቶራንቶች ሁሉ በዚያ ሰዓት ቢዘጉ በአንዲት ፈጣን የስልክ ጥሪ ብቻ ይከፍቱልን ነበር። ሳንጨነቅ በመግባችን የምንዝናናበት አመቺ ጊዜ ያቺ ሰዓት ብቻ ነበረች። በኔፕልስ በጣም ስለሚወደዱ ከተማ ወጥቶ እንኳን ሬስቶራንት ገብቶ ሆቴል ገብቶ እንኳን ምግብ መገባበዝ አይችሉም። ስለሚወደዱ በፍቅር ነው። ስለዚህ ሌሊት 8 ሰዓት ይወጡ ነበር ከተማ። ሁሉም ዝግ ስለሆነ ማራዶና ደውሎ እንጂ አንድ በር አይደለም 1000 በር ይከፈትልሃል። ከካሬካ ጋር ደግሞ ይሄ ጎል አግቢ፣ ይሄ ዋናው ቁልፍ ሰው ዲዬጎ። ሌላው ቢቀር እንኳን የትጥቅ ኃላፊው የማሸነፊያ ጉርሻ ኢንሴንቲቭ ከተጫዋቾች እኩል እንዲሆን አድርጓል። በእርግጥ ዲዬጎ የተለየ ጥቅም ያገኝ እንደነበር ሚስጥር አይደለም። የተለየ እንክብካቤ ይደረግለት ነበር። ፕሪማ ዶና ያለው አድማጫችን ቅድም ለዚህ ሞልቃቃ ነበር። በቅድመ ውድድር ዘመን ዝግጅት ላይ የመጀመሪያውን ሳምንት ልምምድ አይሰራም። በኋላ ከረፍት ሲመለስ ረፍቱን ጨርሶ ወደኛ ፕሪሲዝን ሲቀላቀል ማለቱ ነው የተራራ ስራዎችን ሁሉ እናቆም ነበር። ጨርሰው ነው እሱ የሚቀላቀሉ። ተራራ ከባድ ልምምድ ማለት ነው። በየዕለቱ ልምምድ መስራት አልነበረበትም። በሳምንት አንድ ጊዜ እንኳን ከሰራ በሳምንቱ መጨረሻ ጨዋታ ላይ ቢያንስ 3 ጎሎችን አስቆጥረን እንደምናሸንፍ እርግጠኞች እንሆን ነበር። 2 ጊዜ ከሰራ ደግሞ ምናልባትም በ5 ወይም በ6 ጎል ልዩነት በቃ እንደምናሸንፍ እንተማመን ነበር አለ አንቶኒዮ ካሬካ። ታምናላችሁ ይሄንን ታሪክ? ግን በናፖሊ አጨራረሱ አላማረም አድማጮች። ያው የፈረደበት ኮኬን ተጣብቶታል። አንዲ በ1990 ለናፖሊ ሁለተኛውን ስኩዴቲ ያመጣ። ለሁለተኛ ጊዜ የጣሊያን ሻምፒዮን ሆነ። ናፖሊያውያን ከዚህ በላይ ኩራት አይተው አያውቁም። በቀጣዩ ሲዝን በ1991 ናፖሊ ከባሪ ጋር ተጫውቶ 1-0 ካሸነፈ በኋላ ዲዬጎ ማራዶና ለዶፒንግ ምርመራ ከተመረጡ ተጫዋቾች አንዱ ሆነ። ሽንቱን ሰጠ። ኮኬን እንደተጠቀመ ተረጋገጠበት። አሻፈረኛል እኔ አልተጠቀምኩም። ማን ይሰማዋል? ይልቅስ ያው በ1990 የዓለም ዋንጫ ላይ በኔፕልስ በሳን ፓውሎ ስቴዲየም ጣሊያንና አርጀንቲና ሲጫወቱ ናፖሊያውያን ሀገራቸውን ትተው ለእኔን ስለደገፉ እና እኛም ስላሸነፍናቸውና ከውድድር ስላስወጣናቸው ለዚያ በቀል ነው ይሄ ተደረገብኝ። ፈጽሞ ቅጥፈት ነው። እኔ ኮኬን አልወሰድኩም ማለት። ምርመራው ግን እንደወሰደ አረጋገጠ። ስለዚህ 15 ወር ከጨዋታ ታገደ። ካሬካ ያንን መጥፎ ጊዜ ያስታውሳል። ከዓለም ዋንጫ በኋላ በካምፒናስ ሰፈር ወደሚገኘው መኖሪያ ቤቴ መጥቶ እረፍት አድርጎ ነበር። ምክንያቱም በቡዌኖስ አይረስ ሰላማዊ ጊዜ ሊያሳልፍ እንደማይችል ያውቀው ስለነበር እኔ ጋር መጣ። ይሁን እንጂ
እኔም ጋር እንዳሰበው ሰላማዊ ሊሆንለት አልቻለም። ጎረቤቶቼና የአካባቢ ሰዎች ሁሉ መምጣቱን አውቀው በቤቴ ዙሪያ ተሰብስበው ወደ ውጪ እንኳን ለመውጣት አልቻለም። በፍቅር ነው አሁን ይኸውልህ ሰላም አጣን ይባል። የዶፒንግ ምርመራውን ከወደቀ በኋላ የታየው ነገር ግን በጣም አስገራሚ ነው። እንዲህ ከቁጥጥር ውጪ ሆኖ ነገር አይቻላውቅም። በአንድ ላይ ምሳ እንመገብ ነበር፣ አብረን እንዞራለን፣ አብረን ወደ ጨዋታ እንሄዳለን። ዜናው በጣም አስደነገጠን። ለቡድናችን ቁልፍ ሰው ስለነበረ አምርሬ አዘንኩኝ። ያለርሱ መጫወት በጣም ከባድ ነበር አለ። 15 ወር ታገደ ከማንኛውም እግር ኳስ። የሚወደው ናፖሊ ተለይቶ ወደ ሀገሩ ሄደ። በቦይነስ አይረስም በገባበት ጊዜ የቦይነስ አይረስ ፖሊስ ደግሞ ኮኬን ይዘህ ተገኝተሃል ብሎ እንደገና ቤቱን በረበረ፣ ተከሰሰ። የሚገርመው እዚህ ጋር አንድ ነገር ተፈጠረ ይላችሁ። በማራዶና ቤት ውስጥ ፖሊሶች መጥተው ብርበራ ያደርጋሉ። ኮኬን አገኙበት። ከዛ እንዲህ አለ ማራዶና ከዘመናት በኋላ በአንድ ቃለ ምልልስ ላይ ያችን ቀን ሲያስታውስ፣ የበርባሩ የፖሊስ ቡድን አለቃ ለርሱ ምን አልኩት አለ፣ ውጪ ጋዜጠኞች ተሰብስበዋል፣ ከረባትን አጥብቅ እሺ፣ ዓለም ሊያይህ ነው፣ ስትወጣ ከዚህ ብዙ ፊልም ትቀረጻለህ፣ ጠበቅ አድርገህ ሸንቀጥ ብላሉ። በዛ ጭንቅ ላይም ሆነ ይኸውልህ የሚሰራው የሚገርመው አለ ማመን ያልቻልኩት ነገር አለ ዲዬጎ ፖሊሱ ያልኩትን ማድረጉ ነው። አለባበሱን አስተካከለ። ዓለም አቀፍ ርዕስ ሆነ። በአርጀንቲናም በጣሊያን 15ቱ ወር ከማለቁ በፊት ከኳስ ጋር እንዴት ይለያይ ሰው። አንድ አርጀንቲና እግር ኳስ ተጫዋች ብሔራዊ ቡድን ሞቶ ስለነበረ ለርሱ መታሰቢያ የወዳጅነት ጨዋታ አዘጋጀ። ፊፋ ማስጠንቀቂያ ላከለት። ትጫወትና ወየውልህ ቅጣትን አከብደዋለሁ አለ። ዲዬጎ ማራዶና ግን ማስጠንቀቂያው ቢሰጠውም ተጫወተ የወዳጅነት ጨዋታ ላይ። ወደ ጣሊያን ግን አልመለስም አለ። ከዛ ለሴቪያ ፈረመ። በሴቪያም እንደገና ሌላ ጥል ውስጥ ገባ። እዛ የሴቪያ አሰልጣኝ የነበሩት ካርሎስ ቢላርዶ ነበሩ። የ86 የዓለም ዋንጫ እሳቸውን በአደባባይ በቴሌቪዥን ካሜራ ፊት ነው የሰደበው። ለምን መሰለህ? በሴቪያ 1983 ላንተና የነገርኩ የቁርጭምጭሚቱ ቬኔዙዌላ ላይ የደረሰው የቁርጭምጭሚት ጉዳት አገርሽቶበት በአንድ ጨዋታ እረፍት ላይ 3 የህመም ማስታገሻ መርፌ ተወቅቶ ገባ። እረፍት ላይ ነው ማለት። ከእረፍት መልስ ሲጫወት ቆየና ጨዋታው 10 ደቂቃ ሲቀረው ቢላርዶ ቀይሮ አስወጡት። ሰደባቸው። ቴሌቪዥን ካሜራ ፊት ሄዱ። ስድቡ ይቅርባቸው አድማጮች፣ በጣም ጸያፍ ስድብ ነው። በኋላ በንጋታው ቢላርዶ ቲቪ ላይ ይቻለው ብሎ እሳት ለብሰው እሳት ጎርሶ ማራዶና ጋር መጡ። አንተ እኔን ነው የምትሰድበው? አይቼዋለሁ እኮ። በቲቪ ነው ያየኸው አለው ዲዬጎ ማራዶና ለቢላርዶ። አስብ፣ ለቀድሞ አለቀው። በቲቪ ነው ያዩት። በቲቪ ያየኸውን እዚህ ፊት ለፊት ነው ልድገምልህ ብሎ ደግሞ ሰደበውና ቡጢ ሲሰነዝር ሰውየውን ከመሬት ደባለቃቸው። በቅሌት ከሴቪያ ወጣ። የማራዶና ታሪክ ታዲያ በተለይ ዓለም ዋንጫ ታሪኩ የሚያበቃው 1994 ዓለም ዋንጫ ላይ ከግሪክ ጋር ካረገው ጨዋታ በኋላ ሰውነቱን ቀንሶ ለዛ ዝግጅት ተዘጋጅቶ እንዲያውም የአርጀንቲና ብሔራዊ ቡድን ወደ ጃፓን እንዳይሄድ ለወዳጅነት ጨዋታ ሁሉ ተከለከለ። ማራዶና ቪዛ አጥቶ ለምን ኮኬን ለሚጠቀም ሰው በይፋ አንሰጥም ቪዛ ብለው ጃፓኖች። እና ዓለም ዋንጫው ተጀመረ እንደምንም 94 ዓለም ዋንጫ ላይ ከግሪክ ጋር ምርጥ ጎል አገባ። የመጨረሻው ዓለም ዋንጫው ጎል እሱ ነበረች። ሲወጣ ታዲያ አንዲት ሴት መጣች ወደሱና እጁን ይዛ ለዶፒንግ ምርመራ ትፈልጋለህ ሽንት ሰጠ። ውድ አድማጮች ኤፌድሪን የተባለው ቅመም ሰውነት ውስጥ ተገኘ፣ የተከለከለ ስለሆነ። እዚህ ጋር የብሔራዊ ቡድኑ ዶክተር ስህተት ሰርቷል። አንድ ሰፕሊመንት አለ ለሱ የሚሰጠው ሁሉ። ያ ሰፕሊመንት ሪፕድ ፋስት የሚባል ሰፕሊመንት ነው። ከአሜሪካ ሄዶ ሲገዛው ሰውየው ግን ሪፕድ ፋስት መግዛት ሲገባው ሪፕድ ፊውል የተባለ ሌላውን ሰፕሊመንት በስህተት ነው የገዛው። ሪፕድ ፊውል ደግሞ በውስጡ ኤፌድሪን የተከለከለ ቅመም አለው። ይሄንን ወስዶ ነበር ማራዶና። በዚሁ ዓለም ዋንጫን ተሰናበተ። ለአርጀንቲና ብሔራዊ ቡድን በነጥብ ጨዋታ ላይ ከዛ በኋላ ተጫውቷል። ነፍስ ይማር ዲዬጎ።